ለማልቀስ በጣም እናት ሆስፒታል እያለች የነበረውን ስቃይ ምናምን እስቲ ትንሽ ንገረን ካሊድ። አይኑ በጣም ሀዘን ላይ በጣም ብዙ ውስጥ ብዙ ነገር አለ፣ ግን ማውራትም ማልቀስም አንዳንዴ እኮ ይወጣልናል አይደል? አባቴ ንገረን እስቲ። ብዙ ሰው አዝኗል፣ ብዙ ሰው አልቅሷል በአንተ፣ ግን ትንሽ ንገር። እናትን ብቻ ስታስታምም በዚህ እድሜ ትንሽ ንገረን። እናቴ የታመመችበት ማታም ብዙ አሟት ነበረ። ከዛ በኋላ ወደ ሚሽን ጤና ጣቢያ የሚል እንትን አለ፣ ወደ ጤና ጣቢያ ወሰድናት። ከዛ በኋላ ሪቨር ጻፉላት፣ ለሳ ማለት ነው። ሪቨር ሲጽፉላት ከዛ በኋላ ወደ ምኒልክ ላኳት። በዛም ቀን ብዙ መድኃኒት ብዙ እንትን ነበረ። ያን ያህል ብቁ የሆነ ገንዘብም የለንም። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባስ በጣም ለስላሳ አንደበት ነው ያለው። እኛን አላቆየም፣ በደቂቃ ነው ያሳመነን። እንደዚህ አድርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ እሰራላችኋለሁ ነበር ያለው እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም። ይቅርታ እንጠይቃለን። ቪዲዮ ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ ዕውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ። ሰላም ውድ የተከበራችሁ የቻናል ቤተሰቦች ሰላምታ በያላችሁበት ይድረስልኝ። ማቲያስ ነኝ። አብራችሁኝ እስከ ፕሮግራሜ ፍጻሜ ድረስ ከቆያችሁ አንዳንድ በሶሻል ሚዲያ አነጋጋሪ የሆኑ ጉዳዮችን ወደ እናንተ ላደርሳችሁ እነሆ ከች ያለው ዝግጅቴን አጠናቅቄ ማለት ነው። እንግዲህ ዛሬ ወደ እናንተ የማደርስላችሁ እንግዲህ የዋልድባ ገዳም አባቶች ከእሸቱ መለሰ ወይም ከኮሜዲያን እሸቱ መለሰ ጋር የነበረው ሁኔታ አሁንም ነገሩ ከረር ያለ መጥቷል። ይሄ ጉዳይስ ምንድን ነው የሚለውን ወደ እናንተ የማደርስላችሁ ሆናል። ከዚህ ባሻገር እንግዲህ በትናንትና ይህን ቪዲዮ ሰርቼላችሁ ነበር። የተማሪ ካሊድ እናት በመጨረሻ የህይወት እልፈት እችንን ነገር ብላኛለች ይላል ልጁና እሱንም ምን አለች የሚለውን ወደ እናንተ የማድረስላችሁ ይሆናል። ከታችሁን ግን እስከ ፕሮግራም ፍጻሜ ተቆያችሁ እኒህንና ቁም ነገር አዘል የሆኑ ሐሳቦችን ወደ እናንተ የማደርስላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ የተሰማችሁን ሐሳብ አስተያየት በኮሜንት ቦክስ አስቀምጡልኝ። ቪዲዮውን ግን ላይክ በማድረግ ጀምሩት። እንግዲህ በመጀመሪያ ተማሪ ካሊድ እንግዲህ ትናንትና ቪዲዮ ሰርቼላችኋለሁ ብያችኋለሁ። እንግዲህ ይሄ ልጅ እጅግ በጣም የመንፈስ ጥንካሬውና ልበ ሙሉነቱ በጣም የሚገርም የሚያስደንቅና ፍጹም ጨዋነት የተሞላበት ልጅ እንደሆነ ከአንደበቱ መረዳት ይቻላል። እንግዲህ በዚህ ወቅት ልጁ የመጨረሻ እናትህ ስትሞት ምን አለችህ የሚል ጥያቄ መቅደስ በቀጥታ ልጁ አቀረበችለትና እንግዲህ ከልጁ አንደበት ምን ሰማው ይሆናል። ቪዲዮን በቀጥታ ወደ እናንተ ላደርስላችሁና ሐሳብ የሚሰጥበት ይሆናል። አሁን በቀጥታ ወደ ቪዲዮ። የመጨረሻውን ጊዜ እስቲ ንገረን ካሊድ። እሺ ይሄ አሁን ካሊድ ያለበት ብዬ ማስበው ዋጥ አድርጎ ይሄ ብዙ ሸክም ሲበዛበት አላል። ይሄ በቃ አንዳንድ ጊዜ በጣም ስትጎጂ በቃ በድ ውስጥሽ እንትን የማይለው ነገር ነውና በጣም ያሳዝናል። ግን የመጨረሻ እናት ያለችን ቃል እስቲ ንገረን። በመጨረሻው ስትሞት ስትል ሌላ አደራ አይደለም ያለችን። እንዴት ጠርታለች? የት ነበር ካንተ ልጆቹ እንዴት ነበር? እሷ አጠገብ ነበር። እሷ አጠገብ እየተቀመጥኩ ነበር። አትለያዩም? ከሷ አጠገብ አትለይም? ብዙም አልራቅም ከሷ። እሷ አጠገብ ነበርኩ። በቃ ከወጣሁም ከቤትም ከወጣሁ በቃ ብዙ አልራቅም። ወደ ጎረቤት ምናምን ነው የምሄደው። በቃ በብዛት እሷ ጋር ነው የምቀመጠው። አትጫወትም ስታጠና? እስከዛ በፊት እናት እሷ ከታመመች በኋላ አንድ ቀን ተጫውቼ ማላውቀው እንደዛ ነው የመጨረሻ ቃል ያለችኝ። ሌላ ነገር ሳይሆን በቃ ትምህርቴን እንዳላቋርጥና እነዚህ ልጆች ከኔ ሌላ ሰው እንደሌላቸው በቃ እነዚህ ልጆች እንደማሳደግ
ነው ብላኝ ሄደች። መጨረሻው ቀን ማለት ነው። አይዞህ እናት ላለማልቀስ በጣም እናት ሆስፒታል እያለች የነበረውን ስቃይ ምናምን እስቲ ትንሽ ንገረን ካሊድ። አይኑ በጣም ሀዘን ላይ በጣም ብዙ ውስጥ ብዙ ነገር አለ፣ ግን ማውራትም ማልቀስም አንዳንዴ እኮ ይወጣልናል አይደል? አባቴ ንገረን እስቲ። ብዙ ሰው አዝኗል፣ ብዙ ሰው አልቅሷል በአንተ ግን ትንሽ ንገር። እናትን ብቻ ስታስታምም በዚህ እድሜ ትንሽ ንገረን። እናቴ የታመመችበት ማታም ብዙ አሟት ነበረ። ከዛ በኋላ ወደ ሚሽን ጤና ጣቢያ የሚል እንትን አለ። ወደ ጤና ጣቢያ ወሰድናት። ከዛ በኋላ ሪቨር ጻፉላት ለሳ ማለት ነው። ሪቨር ሲጽፉላት ከዛ በኋላ ወደ ምኒልክ ላኳት። በዛም ቀን ብዙ መድኃኒት ብዙ እንትን ነበረ። ያን ያህል ብቁ የሆነ ገንዘብም የለንም። አይዞህ የኔ አበባ እሺ፣ አይዞህ እሺ። ስጠለው ይቅርታ አባዬሽ ንገር። በመጀመሪያ ማታ ላይ ህመሟ ሲነሳበት ማለት ነው። ከዛ በፊት ህመሟ ሳይነሳበት በፊት ወርቃ ነበረ። የሆነ ጉድጓድ አለ በቃ ቤት ፊት ለፊት እንደዚህ የሚያልፍ ዲሽ አለ። እዛ ውስጥ ወርቃ ነበረ። እንትን ይዛ ሸክም ይዛ እየሄደች ነበረ። በዛ ጊዜ ወርቃ ነበረ። ከዛ በኋላ በሆዷ ነበረ ወደቀችው። ከዛ በኋላ ህመሟ ተነካና ያ ማታ በጣም አመማት። ከዛ በኋላ ወደ ጤና ጣቢያ ወሰድና ከጤና ጣቢያ ደግሞ ሪቨር ጽፎልን ወደ ቀጥታ ወደ ምኒልክ። ከዛ በኋላ ምኒልክ በቃ በእንትን ማስታገሻ ምናምን እየሰጧት ከዛ በኋላ ያ ማታ ነው ኦፕሬሽን የተደረገችው፣ ሰርጀሪ ማለት ነው። ሰርጀሪ የተደረገችው ያ ማታ በቃ እኔ ያ ማታ የምትሞት መስሎኝ ነበረ። በቃ ምንም ነገር ማድረግ አልቻልኩም። እንዳትሞት ብቻ እየጸለይኩ ነበር። ከዛ በኋላ ለምትደሷል በጣም ስላመማት ነው አባት? በጣም ነው ያመማት። በዛ የተነሳ ነው በቃ ሆስፒታል ውስጥ ኦፕሬሽን ክፍል ስትገባ ምናምን ከዚህ በፊት አይተህ ስለማታውቅ ለዛ ነው አይደል ተረበሽኩ። አይዞህ ይሄ ሁሉ ሲሆን ከአባታችሁ የመጣ ምንም ነገር የለም? ምንም ነገር የለም። ለመደወል አባታችሁ ለማግኘት ሞክራችሁ አታውቁ? ሞክረናል። እሺ እኔ ብቻ አይደለም ሰዎቹም እሱን እንትን ለማድረግ ጠርቶታል፣ ግን እሱም ለመምጣት ፍላጎት አልነበረም። ከዛስ በኋላ ከሆስፒታል ወዲያው ወጣት ቆየች? ኦፕሬሽን ቆይታለች በጣም 2 ሰዓት ነው ምናምን እንደገባቸው። ማታ 7 ሰዓት ነበር። ማታ 7 ሰዓት ወጣች። እሺ በጣም ልቤን የነካው ልጅ ነው። በነገራችን ላይ ይህ ልጅ እግዚአብሔር አብስቶ ጽናቱን ጸጋውን አብስቶ ይባርክልህ ማለት እፈልጋለሁ። በጣም በቃ ትትናው በጣም ይገርማልና በዚህ አጋጣሚ እንግዲህ እንደሚታወቀው ትናንትናም አካውንቱን ሼር አድርጌላችኋለሁ። አሁን እዚህ ጋር ስክሪን ላይ ሼር አድርጌላችኋለሁ። ተማሪ ካሊድን እና ወንድሞቹ ማገዝ የምትፈልጉ ወንድም እህቶቼ ወይም ኢትዮጵያውያን በሙሉ በዚህ አካውንት ብታግዙት አሪፍ ነው። ከዚህ በመቀጠል እንግዲህ ሌላኛው የዋልድባ ገዳም ነው። እንግዲህ የኮሜዲያን እሸቱ መለሰ ጉዳይ እንግዲህ አባቶች እኛን አጭበርብሮናል፣ ይሄ አልነበረም የገባልን ቃሉ ሌላ ነበረ፣ ስለዚህ ቃሉን እንዴት አጠፈብኝ የሚል ቅሬታ አቅርበውበታልና ይሄ ቅሬታ ምንድነው የሚለውን እስኪ ቪዲዮውን ከአባቶች አንደበት ላሰማችሁና ሀሳብ የሚሰጥበት ይሆናል። ምክንያቱም እንግዲህ ይሄ ነገር ከዚህ በፊት እንደምታውቁት ከባድ የሆነ
መነጋገሪያ አጀንዳ ሆኖ ነበርና ብዙዎች በጣም በሶሻል ሚዲያ በጣም እየተነጋገሩበት ነበርና በዚህ ጉዳይ መፍትሄ ያሉትን ነገር አድርገዋል። በነገራችን ላይ ከዚህም ጋር በተጨማሪ እሸቱ መለሰ የይቅርታ ቪዲዮ ሰርቷልና እስኪ አባቶች ምን አሉ የሚለውን እስኪ በቀጥታ ወደ እናንተ ላደርስላችሁና ሀሳብ የሚሰጥበት ይሆናል። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየም በደቂቃ ነው ያሳመነው። እንደዚህ አድርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ እሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳም ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታውን ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠም። ያው እንግዲህ አባቶች አንዳንዴ መቼም ሁሉም ሰው ፍጹም አዋቂ ነው ማለት ይከብዳል። በኔ እይታ ነው። ግን ተረጋግታችሁ በሀሳብ ደረጃ ከእናንተ ባንብልጥ ሁኔታው ሊሆንበት የሚችለውን መንገድ መፈለጉ አሪፍ ነው። እንግዲህ እሸቱ ማለት ፍጹም አይነት ሰው አይደለም። ወጣት ነው። እንደ ማንኛውም ማህበረሰብ የራሱ የሆነ ቤተሰብ ትዳር አለው። ከዚህ አንጻር እንደናንተ ዓለም በቃኝ ብሎ ወደ ገዳም አልገባ በኔ እይታ ነው ኢማጂን እና ብዙ ነገሮችን እዚህ ማስተካከል ያለበት ነገር ሊኖር ይችላል። በዛ ምክንያት ይሄ ነገር ስላልተመቸው ይሄ ነገር ማከናወን ስላልቻለ እንዴት አልቻለም የሚለውን ወደ ሚዲያ ሳይሆን ይፋ የምታደርጉት የነበር በስልክም ሆነ በአካል አግኝታችሁ ብታዋሩት መልካም ነው ባይ ነኝ እንጂ ሁላችንም ፍጹም አይደለንም። እንግዲህ እዚህ ጋር አሁን ሶሻል ሚዲያ ላይ በጣም የሚፈጠረው ስህተት እዚህ ጋር ጉዳዩን የራሳችን ጉዳይ ብቻ እናደርግና ወደ ሚዲያ ይፋ እናደርገዋለን። ለተወቃሹ ወይም ለባለዛኛው ለሶስተኛው ለሁለተኛው ወገን ግን ጉዳዩ ከሱ ጋር ምን ያክል አግሬሲቭ ነው ምን ያክል ኢምፓክት አለው የሚለውን ደግሞ ዜሮ ብለን አናይምና በዚህ በኩል አባቶች ትንሽ እንትን ብትሉ አሪፍ ነው። ቢካዝ ከዚህም ጋር ተያይዞ እንግዲህ ብዙ ነገር ማለት ይቻላል። ጉዳዩ በስርዓት የደብዳቤ ተፈራረማችሁ ነገር ስላለ በዛም ማሄድ ስለምትሉ ማለት ነውና እንግዲህ እናንተን ተውቀት ማድረግ አልፈልግም፣ ግን ምን እናድርግ የሚለው ነገር ቢቀድም ቆንጆ ነው ብዬ አስባለሁ። እናንተን እንደኔ የተሰማችሁን ሀሳብና አስተያየት በኮሜንት ታስቀምጡልኝ ፈልጋለሁ። ሌላኛው እንግዲህ ከዚሁ ጉዳይ ጋር በተያያዘ እሸቱ እንግዲህ ወደ ቦታው ሲሄድ የነበረውን ሁኔታ እስኪ ቀደም ሲል ላስታውሳችሁና ባለባበስ ምክንያት አንዳንድ ነገሮች አንዳንድ ትችቶች ደርሰውበታል። ባለባበሱ ምክንያት ይሄ ነገር ምንድን ነበር የሚለውን እስኪ አለባበሱን አይተን እንመለስ። ሌላው አለባበሴን በተመለከተ የተነሳው ጥያቄ ነው አባቶቼ። ሱፉን በተመለከተ እውነት ነው አባታችን በደንብ የንስር እይታ ነው ተመልካችን ለመያዝ የተጠቀመበት ይመስለኛል ብለዋል። እውነት ወትን ነው አባታችን። ሱፍ ለብሼ ቪዲዮውን የጀመርኩት ተመልካች ቪዲዮውን እንደጀመረ እንዳያሳልፈው ነው። ነጠላ ለብሼ የቤተክርስቲያን ቪዲዮዎች ብዙ ስለሰራው ነጠላ ለብሼ ከጀመረ ብዙ ሰው ያው መቼስ እንደተለመደው ዓለማዊ ነገር ነው እንጂ ማየት ብዙ ውስጣችን ደስ የሚለው የተቀደሰው መንፈሳዊውን ነገር ለማየት እንቅልፋችን ይመጣል፣ ያዛጋናል፣ ፍላጎት የለንምና ሱፍ ለብሼ የጀመርኩት የዓለማዊ ሰዎችን ቀልብ ለመያዝ ነው። ገና ቪዲዮውን ሲያዩት ዓለማዊ ወይም መደበኛ ቪዲዮ መስሏቸው ትኩረት እንዲሰጡትና በኋላ ግን ታሪኩን እየሰሙ እየተመሰጡ ሲሄዱ ይቀጥላሉ በሚል ነው። ነገር ግን አባቶቼ ሱፍ የለበስኩት ከገዳሙ ውጪ ባለው ክልል ነው። ልክ እስከ ገዳሙ ገብተን እግሬን እስከምታጠብ ድረስ ሱፍ ለብሼ ነው የተጓዝኩት። ከዛ በኋላ ግን ነጠላ ለብሼ ለመቀረጽ ጥረት አድርጌያለሁና ይሄንንም እንደ ትልቅ ትምህርት ወስደዋለሁ። እኔ ብቻ አይደለም እኔን የሚከተሉ ብዙ የይዘት ፈጣሪዎች ኮንተንት ክሬተሮች አሉ። ነገ እናንተም ወጣቶች ወደ ገዳም ሄዳችሁ ቪዲዮ ስትሰሩ ካለባበስ አንፃር ጥንቃቄ ማድረግን ከኔ እንድትማሩ ከኔ ስተት እንድትማሩ በዚህ አጋጣሚ አደራ አላለሁ። አባቶቼንም ለተግሳጹ ከልብ አመሰግናለሁ። ኦኬ እንግዲህ
እንደተመለከታችሁት ነው። ሌላኛው እንግዲህ ከዚህ በፊት የነበረው ሁኔታ እሺ እንግዲህ ይቅርታ ወይም የይቅርታ ቪዲዮ ሰርቷል። እስኪ የይቅርታ ቪዲዮ ምንድን ነው የሚመስለው የሚለውን እስኪ ላሳያችሁ። ምክንያቱም በጣም ብዙ ወቀሳዎች፣ ብዙ አይነት ማንገራገሮች ምናምን ሁሉ ደርሰውበታልና እስኪ ምን አይነት ግብረ መልስ ወይም ደግሞ ምንድን ነው እሱ የሰራው ቪዲዮ ማለት ለአባቶች ወይም ደግሞ ለዋልድባ ገዳም አባቶች ምን አይነት ግብረ መልስ ላይ መለሰው የሚለውን ሰምተን እንመለስ። ይቅርታ እንጠይቃለን። ቪዲዮ ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ ዕውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቃለን። ጸሎታችሁ ያስፈልገናል። ብዙ ፈተና ያለብን ልጆች ነን፣ ገና ታዳጊዎች ነን። እንዲህ እየተማርን እየታረምን እምንበስል እምንበቃንን ብዬ አምናለሁ። እንግዲህ እዚህ ጋር እሺ የይቅርታ ቪዲዮ ከሰራ በኋላ ወደ እነሱ ሂዶ ከአባቶች ጋር ተገናኝተዋል። በዛ ወቅት እንግዲህ አባቶች እነሱም ትንሽ እንደተሳሳቱ የሚያሳይ የሆነ አይነት እንትን አለና አሪፍ ነው፣ ደስ ይላል። በነገራችን ላይ በጣም ወድጄዋለሁ፣ እንደ ራሴ በጣም ወድጄዋለሁ። እንደናንተ እስኪ እናንተም የራሳችሁን ሀሳብና አስተያየት ቢሰጡበት ደስ ይለኛል። ምክንያቱም አንዳንዴ ስንፈጥን በጣም አስቸጋሪ ነውና ዙሪያችንን መጀመሪያ ምን እንደሚፈጠር ማወቅ አስፈላጊ ነው ብዬ አስባለሁ። እስኪ ከይቅርታ ቪዲዮ በኋላ ወደ አባቶች ሂዶ የተደረገለት ሁኔታ ምን ይመስላል የሚለውን ላሳያችሁ። አጥፍቷም ለመገሰጽ ሳይሆን የትም አናገኝህም ነበር፣ አናውቅህም ነበር ያለ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ ትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጭ ነው። አትቆልም፣ አትፈስም፣ አታር ለመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። በነገራችን ላይ ይሄ ነገር እንዴት ተፈጠረ ላችሁ ግር ላላችሁ ሰዎች እንግዲህ በወቅቱ እሸቱ ጉዳዩን አላስታውስኩም ነው እያለ ያለውና በወቅቱ አላስታውስም ነበር። እውነት ለመናገር ከዚህ አንፃር አባቶች እዛ እሱን እየጠበቁት ነበር። ለማስታወስ የለበትም፣ ማስታወስ ነበረበት እውነት ለመናገር። ምክንያቱም እጅግ በጣም ከተከበሩና ትልቅ ከተባሉ አባቶች የገዳም አባቶች ጋር ነው ቀነ ቀጠሮ ይዞ የመጣና እነሱ እዛው ቁጭ ብለው እየጠበቁት በነበረበት ሰዓት እሱ ጉዳዩን ረስቶት ነበርና በዚህ ጉዳይ የተፈጠረ ነውና እንግዲህ በዚህ ጉዳይ የተፈጠረው ሁኔታ እጅግ በጣም ሌላ ደረጃ ላይ ደርሶ እንደተመለከታችሁት ብዙ አይነት ወቀሳና ብዙ አይነት ትችት እንዲሁም እንግልት ደርሷልና በጣም ይገርም ነበር። እናንተም የተሰማችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ይመቻችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ያደርጋችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።